ዛሬ የተዋጣለት የዱለት ባለሙያ ልናደርጋችሁ ነው። ይህ ዱለት ታዲያ ስጋ ቤቶች ውስጥ የሚሸጠው የቀይ ስጋ ዱለት አይደለም፣ ትክክለኛው የዱለት አሰራር ነው። ዱለቱን ለማዘጋጀት በዋነኝነት ጉበትና ኩላሊት እንጠቀማለን። ምስሉ ላይ በምትመለከቱት መሰረት ጉበቱን በትኩሱ ትልጡታላችሁ። ካልተላጠ ስታኝኩት እንደ ማስቲካ ቀጭ ቀጭ ይልባችኋል። ኩላሊቱንም ልክ እንደ ጉበቱ ትልጡና ሁለቱም የስጋ አይነት ውስጥ የሚገኘውን ስር ነጥላችሁ አውጥታችሁ ድቅቅ አርጋችሁ ትከትፋላችሁ። በተጨማሪ ምላስ፣ ልብና ላት መጨመር እንፈልጋለን ካላችሁ መጨመር ትችላላችሁ። አሁን ደግሞ ከፍየል ስጋ ላይ የሽንጥ ስጋ እናወጣና ላዩ ላይ የሚገኘውን ነጭ ስጋ ገፈን እናወጣለን። የምትጠቀሙት የሽንጥ ስጋ እንደዚህ ቀይ መሆን አለበት። አሁን ደግሞ የፍየሉን ጨጓራ በሚገባ እናጸዳለን። ጎድጓዳ ሳህን ውስጥ በተደጋጋሚ ውሃ እየቀየራችሁ ጨጓራው ላይ የሚገኘውን ተጨማሪ ጮማ፣ ፈርስ እንዲሁም ምስሉ ላይ በምትመለከቱት መሰረት ውስጡን በደንብ አርጋችሁ ትልጡታላችሁ። ይህ በተወሰነ መልኩ ከላጥኩት በኋላ የወጣው ነው። አሁን ውሃውን እየቀያየራችሁ ንጹህ እስኪሆን ድረስ ታጥቡታላችሁ። አለቅ ያላችሁ ነገር ካለ በቢላ እየፈቃችሁ ማስለቀቅ ትችላላችሁ። አሁን ጨጓራውን በደንብ ትጨምቁና ላዩ ላይ የሚገኘውን እርጥበት የምትችሉትን ያህል ታነሳላችሁ። ተፊያ ላይ ተዘረጉና በትንንሹ ሰንጥቃችሁት ጠቅልላችሁ ለመፍጫ እንዲመች አርጋችሁ ትከትፉታላችሁ። ከከተፋችሁ በኋላ ጨጓራውንና የሽንጥ ስጋውን ስጋ ቤት ሄዳችሁ ታስፈጫላችሁ። ጊዜና ጉልበት ካላችሁ ደግሞ በእጃችሁ መክተፍ ትችላላችሁ። ጨጓራው ከተፈጨ በኋላ ይህንን ይመስላል። አሁን ውስጥ ጨምሩና በራሱ ውሃ ገንፈል ታደርጉታላችሁ። የዱለት መጣፈጡ ዋነኛ ሚስጥሩ እዚህ ጋር ስለሆነ ይህንን ሂደት ፈጽሞ ማሳለፍ የለባችሁም። ማጣሪያ በመጠቀም ወይም እጃችሁን በመጠቀም ምስሉ ላይ በምትመለከቱት መሰረት ጨጓራውን በደንብ ትጨምቁታላችሁ። አሁን ላይ ካልጨመቃችሁት ይህ ውሃ በኋላ ላይ ዱለቱን ሞቅ ሞቅ ስታደርጉት ውሃ እየተፋ ያስቸግራችኋል። ስለዚህ በሚገባ መጭመቃችሁን እርግጠኛ ሁኑ። የዱለት ግብአቶቻችን ምስሉ ላይ በምትመለከቱት መሰረት ዝግጁ ሆነውልናል። ሰፋ ያለ ጎድጓዳ ሳህን ላይ ትገለብጡና ሚጥሚጣ ሞቅ አርጋችሁ ትጨምራላችሁ። እኔ የተጠቀምኩት በእኛው የተዘጋጀ የመለኛ ሚጥሚጣ ነው። አሁን የምትፈልጉትን ያህል ጨው ከላይ ትነሰንሱና በደንብ ትቀላቅሉታላችሁ። ከአትክልት ግብአቶች ደግሞ ቀይ ሽንኩርትና የሚጥሚጣ ቃሪያ ከላይ ትጨምራላችሁ። ሽንኩርትና ቃሪያውን በሚገባ ከቀላቀላችሁ በኋላ የቀለጠ ለጋ ቅቤ ከላይ ታፈሱበትና መቀላቀላችሁን ትቀጥላላችሁ። አሁን ጥሬ ዱለታችን ዝግጁ ሆኗል። ከፈለጋችሁ ጥሬውን፣ ካልሆነ ለብ ለብ አርጋችሁ ማቅረብ ትችላላችሁ። ትክክለኛና ጣፋጩ ዱለት እንዲህ ነው የሚዘጋጀው። የበለጠ ሰፊ ገለጻ የተሰጠበትን ቪዲዮ ተመልከቱ። ለመጪው አዲስ ዓመት እንድናሳያችሁ የምትፈልጉት የምግብ አይነት ካለ አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።